ሰላም ስም ማዘዋወር በምታዩት መልኩ ወደ ተለያየ ቦታ ወደ ፊት፣ ወደ ጠባሳ፣ ወደ ዳሌ፣ ወደ ጡት ምን ጥቅሞች አሉት? እስኪ ዛሬ ስለ ስም ማዘዋወር ወይም ፋት ትራንስፈር የተወሰነ ነገር ልበላችሁ። ስም ማዘዋወር ወይም ፋት ትራንስፈር እንግዲህ በፕላስቲክ ሰርጀሪ ሁለት ጥቅም አለው። አንደኛ ቮሊዩም መምላት፣ ቮሊዩም ማለት እንግዲህ ሳይዙን መጨመር፣ አንድ የጎደለን ነገር መሙላት ማለት ነው። ሁለተኛ ደግሞ ሪጀነሬሽን ወይም ደግሞ ቲሹዎች ሪጀነሬት እንዲያደርጉ ወደ ራሳቸው ኖርማል ተፈጥሯዊ ነገራቸው እንዲመለስ የማድረግ ፖቴንሻል ያለው ነው ማለት ነው። ፋት ጀነራሊ ሰብ ሪጀነሬቲቭ ሜዲሲን በምንለው ፊልድ ውስጥ በጣም ኢምፖርታንት ሚና ያለው ነው። እንደ ፒአርፒ ለሪጀነሬቲቭ ሚና ከምንጠቀምባቸው አንዱ ነው። ፋትም በዛው መልኩ ሪጀነሬቲቭ ሮል ያለው ሰው ቲሹዎች ወደ ኖርማል ወጣት ወደሆነ የሴል ሌቭል የሚመለሱበት ነገር ፕሮሞት በማድረግ ከምናውቀው ነገር አንዱ ነው ማለት ነው። የቮሊዩም ወይም ደግሞ ሳይዝን የመጨመር ጥቅሙን የምናውቀው ነው። ከዚህ በፊት እንዳላስነው ስለ ቢቢኤልን ማውራት እንችላለን። አንዳንድ ጊዜም ደግሞ ወደ ጡትም በማዘዋወር የጡት ሳይዝንም በቮሊዩሙን ለመጨመር መጠቀም እንችላለን። ፓሪ ሮምበርግ ሲንድሮም የሚባል እንዲህ በአንድ ሳይድ ደግሞ ፊት መክሳት ሲኖር በምታዩት መልኩ ደግሞ እሱንም ደግሞ ፋትን በመሙላት ቮሊዩሙን ሪጀነሬት በማድረግ ቮሊዩሙን መመለስ እንችላለን ማለት ነው። ያ የስብ ቮሊዩም ፋንክሽን ወይም ቮሊዩሙን የመሙላት ሳይዝን የመጨመር ፋንክሽን ሲሆን፣ ሁለተኛው ፋንክሽን ደግሞ ሪጀነሬቲቭ ያልኳችሁ ለምሳሌ የተኮማተረ የተጨማደደ ጠባሳ ሲኖር ፋትን ከዛ ስር ማስገባት ያ የተቆማደደውና የተጨማደደው ጠባሳ ሪላክስ እንዲያደርግ፣ ቴክስቸሩ እንዲስተካከል፣ ከለር ማቹ እንዲመጣ፣ ሶፍት እንዲሆን፣ የለሰለሰ እንዲሆን የማድረግ ሪጀነሬቲቭ የሆነ ሮል አለው ማለት ነው። ስለዚህ ለተለያየ ጉዳይ እንዳልኳችሁ ለጎደፊት ለምሳሌ አይን ላይ ቲርትረፍ ዲፎርሚቲ የምንለው እዚያ ጉንጭ አካባቢ የመጉደል አይነት ነገር እንደዛም ሲኖር ለቮሊዩም ወደዛ አካባቢ ስብን ማዘዋወር ይቻላል። ወደ ጡት ማዘዋወር ይቻላል። ወደ ጠባሳ ደግሞ የተጣበቀ የተጨማደደ ጠባሳ ሲኖር ፋትን ወደዛ አካባቢ በማዘዋወር ሶፍት የሆነ የለሰለሰ እና ቴክስቸሩ ከለር ማቹ የተሻለ የሆነ ጠባሳ እንዲኖራችሁ ማድረግ ይቻላል ማለት ነው። ስለዚህ ስለ ፋት ትራንስፈር ወይም ስብ ዝውውር ዛሬ ይህንን መረጃ ሰጥቻችኋለሁ። እናመሰግናለን። ዶክተር በረከት እባላለሁ። ፕላስቲክ ሰርጅን በሳማሪታን ሰርጂካል ሴንተር ታገኙኛላችሁ።